ሕክምና ሆስፒታል መግባት የነበረበት ሰው ይሄ ሰውዬ እሱ እናቱ በ7 ዓመቱ ነገረችኝ የሚለው ነግራው ይሁን አይሁን ነግረውት ይሁን አይሁን አላቅም ግን ህልም የሚያደናቅፈው ሌላ ሰው መስሎ አይታየው ህወሓትም አይደለም የትግራይ ህዝብ ነው የሚያደናቅፈው በአካል የነገረን ነው ነግረሽ አማራ እኮ ልክ አስገባው ነበር ኦሮሞይትም አይደርስም እናንተ ናችሁ ታስቸግሩኝ ህወሓትም አይደለም የትግራይ ህዝብ ነው የሚያስቸግረኝ የሚል ሰው ነው እነኚህ ሰዎች ተሰባስበው ማፍረስ አለብን ያሉት ትግራይን የትግራይን ህዝብ መሰረታዊ እሴቶች ለመደምሰስ የትግራይ ህዝብ ቀና ብሎ የሚሄድበት ሁኔታ ማጥፋት መቻል አለብን የተንበረከከ ትግራይም ቢሆን የራሱ ችግር ያለበት ነው ብለው ስላመኑ ትግራይን እንደ ህዝብ መጥፋት አለበት ነው የተመሰረተው ሰው የጀመሩት እንቅስቃሴ በዋናነት ህዝቡ እንደ ህዝብ እንዲጠላ ማድረግ ነው አሁን ተመልሰው 8 ወር አንዴ በእነዋል ጠፍቷል ጁንታው እንዲህ ብለዋል ምናምን ያላወሩት ወሬ ነው ኦኬ አሁን በጣም በታሪካችን ፕሮባብሊ ተሰምቶ የማይታወቅ መከራ አድርሰውብናል ተሳክቶላቸው እኔ የግሌ ነገር እኔ እንደ አዲስ እንደመወለድ ነው ወስዶ እንኳን ትግራይን ለማወቅ እንኳን የትግራይን አባቶች እናቶች ለማወቅ እድሉ ገጠመኝ ጀግንነት በተረት መሰማው አይደለም በአካል ያየሁት ጀግንነት እንኳን ለማየት ወጣቶች ከማንም በፊት ጠላት ጋር ተናንቀው ሲወድቁ በአካል ለማየት እንኳን እድሉ ገጠመኝ ሳንፎርቹኔት ኢንጂነሮች ሆነው ማገልገል የነበረባቸው ወጣቶች ለህዝባቸው ክብር ሲሉ ሲሰዋ አይቻለሁ ግን ሶ ቤት እንኳን ሆነ ያን በማድረግ ተቀለበሰ እነዚህ ሰዎች አሁንም ቢሆን ለትግራይ ህዝብ አስበው ያቆሙት ፕሮፓጋንዳ አልነበረም ቀጥለውበታል አብይ አሁን ሊከፍት የሚችልበት እድል በገጠመው ቁጥር ደመቀ የሆነ ማምታታት የሚችልበት መድረክ በገጠመው ቁጥር የትግራይ ህዝብ ለማሳነስ በመከር ነው እድሜያቸውን ያሳለፉት የአማራ ተስፋፊ ልሂቅ የአማራ ልሂቅ የሚያልኳል ለማማራ ልሂቅ የገበሬ አባቱን ኑሮ ሊቀይር የሚሞክር የሚታተር የአማራ ልሂቅ የለም ማለት ነው ግን ግዛት ካላስመለስኩ ብሎ የሚፎክረው ሁሉም ይሄ በአማራ ህዝብ ስም አማራን ለአደጋ የሚዳርገው በኦሮሞ ህዝብ ስም ኦሮሞን ለአደጋ የሚዳርገው በሆነ ህዝብ ስም ህዝቡን ለእንትን የሚዳርገው ተሰብስበው ይሄን ህዝብ ካላንበረከኩ በስተቀር እንቅልፍ ያገኙ ሰው አሁን ተመልሰው እሱን ነው እየደገሙ ያሉት በተገኘው አጋጣሚ ሲሰድቡት ስሙን ሲያጠፉት ከመቅጽበት መጥፋት አለበት አንዴ እንዲህ ነው አንዴ ዘሩ መጥፋት አለበት የሚሉት ህዝብ ዘሩን ማጥፋት አልቻሉም አንዴ በቁጥር ይሄን ያክል ህዝብ እንዴት ያሸንፋናል ብለው በቁጥር የህዝቦች ግጥም አይደለም ይሄ ገመድ ጉተታ አይደለም ገመድ ጉተታ የሆነ ቡድን ትይጅና 90 ሚሊዮን ህዝብ ከ7 ሚሊዮን ህዝብ ጋር ገመድ ሊጎትት ይችላል እንደዛ አይደለም ህዝቦች የገጠሙት ጦርነት የለም እዚህ ውስጥ የአማራ ተስፋፊ ልሂቅ ከአብይ አህመድ እና ከኢሳያስ አፈወርቂ ጋር ሆነው አለን የሚሉትን አጀንዳ ለማስፈጸም ጠላት ሆኖ የጋራ ጠላት ነው ያሰባሰባቸው ጠላት ሆኖ ያገኙት አሁን ለምን ተመልሰው ወደዚህ ገቡ ብትይ አሁን እንደገና ሪማይንድ የቀየሩት ነገር ለምን ለፍልስ ፕሌስ ስዱን አላቆሙት ቀየሩት ይሆናል የስዱን መንገድ እንጂ አሁን ተመልሰው ቀደም እንዳልሽው ወያኔ ህወሓት ጁንታ ምናምን ይባል ጁንታ እንደሚባል በቅርብ ጊዜ ነው የሰማሁት ስልክ ምናምን ማግኘት ከጀመርን በኋላ ነው እንጂ አላቆም ነበር ሚዲያም ለምትከታተል እነዚህ ምሏቸው ሰዎች አይደለም አሁን ቀጥታ ህዝቡን ማስደብ ጀምረዋል አቶ አገኘው ተናግሯል አገኘው ተሻገር እኔ እዚህ መጥቶ ያወራውን ባሰማሽ እዚሁ ትግራይ ቲቪ ላይ አለ እዚህ መጥቶ ማለት አገኘው ሞቅታ ባለበት በሙሉ እንደፈለገ የሚናገር ሰው ነው አሁን እንዳገኘው ተሻገር አይነቱን ሰው መሪ አርጎ የተቀበለ ማህበረሰብ የራሱን ጤንነት ቼክ ማድረግ ይችላል እኔ እንትን ይያልኩ አይደለም ብሌም ይያርኩ አይደለም የአማራ ህዝብ ላይ የተጫነ ሰው ነው እንጂ የአማራ ህዝብ እጃውቶ የመረጠው ሰው አይደለም አገኘው ተሻገር አብይ አህመድ የኢትዮጵያ ህዝብ እጃውቶ የመረጠው ሰው አይደለም የኔም ኃላፊነት ጭምር ነው አብይ አህመድ ሲመረጥ እጃ አላወጣሁም በመጀመሪያ ዙር ሁለተኛ ዙር ላይ ግን የምጃወጥ ያለው ሰው ከብሌሙ ነፃ ነው ማለት እነዚህ አይነት ያምሩ ህሙማን መሪ አርጎ የተቀበለ ማህበረሰብ ነው ቼክ ማድረግ ያለበት ራሱ ቢያንስ የትግራይ ህዝብ እኔንም ነፃ አውጥቶኛል ከእንደዚህ አይነቱ
የእብደት አዝማሚያ እነዚህ ሰዎች እንደ መሪ ከመቀበል ነፃ እንደወጣ አልተቀበልኳቸውም ግን ሙሉ በሙሉ ነፃ እንደወጣ የትግራይ ህዝብ አግዞኝ ነው ለዚህ ሰዎች ወጥተው ይሄ ህዝብ ጠላት ነው ይልሻል ይሄ ህዝብ ጠላት ነው ይልሻል ይሄ ህዝብ ጠላት ነው አዎ ጠላት ነው እነሱ የማንበርከክ አገርን በባርነት አገርን የማንበርከክ ፍላጎት አልተገዛም አይገዛም ብቻ ሳይሆን ህልማቸውን አምክኖ ሰዎች ናቸው የነገሩኝ አልሰማሁትም አገኘው ራሴን አጠፋ ነበር አላማጣ ቢያዝ ኮረም ቢያዝ ወልቃይት ቢያዝ ነበር አያጠፋም እንደ ጓደኛ እንዳለኝ በተመድ ወይም በግልልተኛ ካልተጣራ ይሄን ውሳኔ አልወስንም ይላል ይለኛል እነዚህ አይነት በሽተኞች የፈለጉትን ቢሉ መገረም የለበንም እንደ አዲስ ለምን ተከፈተ ዘመቻው ለምትይ ዘመቻው ቀድሞውኑ ስላልተዘጋ አልተዘጋም ዘመቻው አልተዘጋም ምክንያቱም ይሄ ህዝብ እስኪንበረከክ ድረስ ዘመቻው የሚቀጥል ነው ማለት አሁንም ቢሆን ሁሉንም ያነሳሱ ቀስት ይዘህ ገጀራ ይዘህ ይሉታል መድፎቻቸውን አስረክበው ያላችሁ አሁን ሰዓት የኢትዮጵያ ፌደራል አርሚ የሚባለው ፌደራል ሰራዊት የሚባለው የቀረው ሁለት ክፍለ ጦር ካለ አላቀም ማለት ተቆጥሮ 10ም ይሆነን ያላቀም ግን በወሳኝ መልኩ ግን የፌደራል ሰራዊት የሚባል ሰብረነዋል ደምስሰነዋል እዚህ ላይ ለእንትን የፈጠርኩት አይደለም ራሴን ለማጽናናት የፈጠርኩት ነገር አይደለም ጎንደርን መከላከል አይችልም የፌደራል ሰራዊቱ ባህር ዳርን መከላከል አይችልም የፌደራል ሰራዊቱ ባይዘ ሴም ቶክን አዲስ አበባን መከላከል አይችልም የኛ ሰራዊት አዲስ አበባ መግባት ፍላጎት ካለው የሚከለክለው ኃይል የለም ምንም የሚያጠራጥር ነገር የለም ያ ማለት መንገድ ላይ ቶክስ አይገጥመንም ማለት አይደለም ይገጥመናል ምንም ጥያቄ የለም ያ ማለት የሆኑ ሰዎች ቀስትም ይዘው ታንክም ጭምር ብቻ አይንቀሳቀሱ ማለት አይደለም አብይ አህመድ አጃቢዎቹን ሳይቀር እየላከ ያው አጃቢዎቹ ነው ይማርካሉ እንገላለን አጃቢሽን እስከመላከ ድረስ መንግስቱ ኃይለማርያም የህወሓት ሰራዊት ደነባ ሲደርስ ነበር አጃቢዎቹን መላክ የጀመረው አብይ ካልዋን መላክ ጀመረ ጨርጨር አካባቢ ቆቦ አካባቢ መላክ ጀመረ እያልኩ ያለው እነዚህ ሰዎች ባህሪያቸውንም ድሮም አልቀየሩም አሁንም ቢሆን እሱን ነው የሚቀጥለው የተቀየረ ነገር የለም መልካም ይሄን ህዝብ ካላጠፉ ሰላም አያገኙም እኛ እነዚህ ሰዎች ካላጠፋን ሰላም አናገኝም ማለት ቢያንስ ላንቃቸው መዘጋት መቻል አለበት ቢያንስ ጣታ የሚስቡባት ጣት ተቆርጣ ማየት መቻል አለበት ከዛውጭ የሰው ሰፈር የማመስ ፍላጎት የለንም ከእንትናችን በላይ ከትግራይ ህዝብ አስፒሬሽን ከትግራይ ህዝብ ፍላጎት በላይ ጂኦግራፊካሊ ፖለቲካሊ የማማተር ፍላጎት የለንም መልካም አቶ ጌታቸው ምናልባት እንደዚህ ከሆነ እነዚህ ኃይሎች መጀመሪያ ይሄ ጦርነትንም ሲጀምሩት የትግራይን ህዝብ ለማንበርከክ ካሊያም ለማጥፋት ከተቻለ የጀመሩት ጦርነት ነው የኢትዮጵያ በሙሉ አቅሙ የኢትዮጵያ መንግስት በሙሉ አቅሙ የኤርትራን በሙሉ አቅሙ የአማራ ኃይል ከመደበኛ እስከ ኢመደበኛ አደረጃጀቶች ከሽፍታ እስከ ልዩ ኃይል ሁሉም ገብቷል የቴክኖሎጂና የድሮን ድጋፍም እንደተጠበቀ ሆኖ ግን ይህንን በ360 ዲግሪ ተከቦ መፈናፈኛ አጥቶ ባንክ ኔትወርክ ሁሉም ተዘግቶበት በላይም በታችም እሳት ሲወርድበት 8 ወር ሙሉ ተቋቁሞ መክቶ በክንዱ ቀብሮ ያባረረና ድል ያስመዘገበ ህዝብ ምን የተለየ ትርጉም አለው ምን የተለየ ሚስጥር ቢኖረው ነው የትግራይ ህዝብ እኔ አሁን ፈረንጆች ምን ያሉት አሜሪካን የተለየ ህዝብ ነው ማለት ለእንትኑ ለቋንቋ አይመችም ጥሩ አይደለም ውስጥ የሚነግረኝ የህዝብ ለመብቱ የቆመ ህዝብ ነው የማይደራደር ህዝብ ነው የሰዎችን መብት የማይጋፋ ህዝብ ነው በገልጸው ነው ይሻል ለመብቱ ግን ከማንም በላይ ራሱ የሚቆም ጠበቃ የሚቆም ህዝብ ነው የሚከፈለውን ሁሉ መስዋዕትነት የሚከፍል ህዝብ ነው እኔን እንደመሪው ቆጥሮ እኔን ለማዳን ከማንም በላይ የቆመ ወጣት አቃለው ሰራዊት ለኔ ሁሉና ሲምፕል ያው ሲምቦል ሆኜ ካላገልግላችሁ ካልመስጠቀር የተለየ ነገር ሰራላችሁ ህዝብ የተለየ ህዝብ ነው ወደሚል የሚያስገርም ህዝብ ነው ብቻ ብል ይበቃኛል ከሌሎች ጋር በማነጻጸር መግለጽም አንፌር ነው ሁሉም ህዝብ የራሱ ጥንካሬ የራሱ ድክመት ይኖር ይችላል አላውቅም ስለ ትግራይ ህዝብ ነው አሁን ማወራው ትግራይ ህዝብ ለባርነት አልገዛም ብቻ ሳይሆን ባርነትን ከማይ ልጆቹን በሙሉ ቢያጣ እኔ አንድ ያረፍኩበት ቤት አንድ ሰው ሐረጎት የሚባሉ ናቸው ምን አሉኝ እግዚአብሔርም ጨከነብን ኮሮና የሚባል በሽታ አለ ሁሉም አይነት በሽታ በዛ መግደል ሲችል
የማይበሉትን በሬ በሚያርዱ ጅቦች እንዴት ያስፈላናል አለ በየቦታው ሄደው ዝም ብሎ ሻኛ የፈለገ ሰው በሬ ያርዳል የማይበላውን በሬ it's pregnant so ማለት ነውር በማያውቁ ሰዎች እጅ ጣለን ነው ምክንያቱም ዓላማው የትግራይ ህዝብ completely ስነልቦናው መስበር ነው ማንነቱ እንዲሰበር ማድረግ ነው በመሪዎቹ መተማመን እንተው በመሪዎቹ አለመተማመን ይችላል የትግራይ ህዝብ ያቃል ከዛ በፊት በራሱ ማንነትን ጭምር እንዳይተማመን የማድረግ ፍላጎት ነው ይሄንን ተቋቁሞ 8 ወር 7 ወር እንደገና ተመልሶ አፈርልሶና የሚባል ሲደጋገም እንደቀልድ ወስለዋል ነው አፈርልሶ ግብአተ መሬት ይገብቶ የነበረ እንደገና ተመልሶ ይሄን አረጋ ምንድነው የተለየ ኳሊቲ ያለው በቃ ነፃነቱን ሲሪየስሊ የሚወስድ ህዝብ ነው ሌላ ነገር የለውም ለባርነት አለመገዛትን የምሩን የሚቃወም ህዝብ ነው ባርነትን ለሞመንትም ቢሆን ለቅጽበትም ቢሆን መታገስ ማይችል ህዝብ መሆኑ ነው ሶ እኔ ከነገሌ ጋር በማነጻጸር አይደለም ገልጸው ሌሎች ህዝቦች ከትግራይ ህዝብ መማር ካለባቸው ቼክ ማድረግ ያለባቸው እኛ ለቅጽበት ባርነትን መቋቋም እንችላለን አብይ አህመድ የፌደራል ሰራዊቱ 2 ጊዜ ደምስሰናል 3 ጊዜ ደምስሰናል ጻናቲ መለመለ ያስገባል ፌደራል ሰራዊት ውስጥ 24ኛ ክፍለ ጦር የሚባል 25ኛ ክፍለ ጦር የሚባል 21ኛ እኔ ነገር ሲያለው 21ኛ ክፍለ ጦር ኦሪጂናል 20ኛ ክፍለ ጦር ነኝ የሚል ሰው ካለ አንድ የትግል ጓዳችን ጋር የሰራዊት አመራር ጋር ስናወራ አንድ አስቂኝ ነገር ልንገርሽ 21ኛ ክፍለ ጦር ያልነበርኩበት ቦታ ሌላ ቦታ ያልነበርኩት እኔን ሊማርኩ ሄደው እቃ አዝረከረከ ብለው ዜና ባወጡበት ለት ኢንታየር ዲቪዥን ኢንክሉዲንግ ይሄን ዜና ያስተላልፈው ሰው በሙሉ ተደምሰው ዘው ምን ላይ ነበር አይ 21ኛ ክፍለ ጦር ነኝ የሚል ኦሪጂናል ሰው ያልሞተ ወይም ያልተማረከ ሰው ካለ ወሮታን ከፍላለን ብለ ነገር ልኝ እነዚህ ክፍለ ጦሮች ስማቸው ብቻ ተይዞ ህፃናት እየተሰበሰቡ 21ኛ ክፍለ ጦር የተባሉ ይመጣሉ እንደ አዲስ እየተደራጀው መደራጀት የሚባል ቋንቋ የለውም 21ኛ ናቸው ተብለው ነው የሚሄዱት እነዚህ የመበተን ስራ ነው እየሰራን ያለው የቀሩ አየር ወለድ ኮማንዶ የሚባሉ አሉ መጨረሻ አብይ እንዲጠብቁ ተብለው እነሱ ጋር እየገጠመን እነሱ ስንት ቀን ያቆያሉ የሚል የትግራይ ህዝብ ዩኒክ ነገር ካለው ኮማንዶ በይው ገለገለ ወጣምሻ እኔ አንድ የጦር ሰራዊት ሰርድ አርሚ አዛዥ አንድ አሁን ያለው ሲሆን የኛ ተዋጊዎች ቀጫጭን ወጣት ልጆች ናቸውና ግዙፍ ሪፐብሊካን ጋር ዳይተው ጀመራካ እነዚህን በጥይት የሚጥሏቸው መስሏል ታያቸው ብዙዎቹ የ2 ሳምንት የ3 ሳምንት ስልጣና ያላቸው አንዱ ካንዱ ነጥቆ ዝም ብሎ ነው ወጋ መሃል ያው እንደሚወድቁ እና ኢሚዲየትሊ እነዚህ ሰዎች አላማ ያላቸው ህግ ማስከበር ዘመቻ ብሎ ነው ያመጧቸው ህግ ማስከበር ዘመቻ ጉድ ነው በሄሊኮፕተር በአውሮፕላን የሚደገፍ በታንኮች በመድፎች የሚደገፍ የህግ ማስከበር ዘመቻ ዓለም ላይ ታይቶ ይታወቃል ስለዚህ ይሄን ብለው አሳምነው ያመጧቸው ሰዎች ሰው የትግራይ ህዝብ አየር ወለድ ኮማንዶ የሚባሉትን ካወደቃቸው አንፃር ነው የሚመዝነው እንጂ ሊሰሩት ከሚችሉት እና ራሱን ለመከላከል ሳይችል ከቀረ በሚያፈርሱት ቤት በሚያቃጥሉት ክምር በሚገሏቸው ከብቶችና በጎች ብቻ ነው የሚያሰላው እነዚህ ኮማንዶዎችን የተለየ መዋጋት ብቃት አላችሁ ብሎ አስበው አያውቅም የትግራይ ህዝብ በምን ምክንያት አሸነፈ ካልሽኝ ከምን ነገር በላይ የትግራይ ህዝብ የተደራጀ ህዝብ የትግራይ ህዝብ በአመራር የሚያምን ህዝብ ነው የትግራይ ህዝብ ለመሬቱ ለእምነቱ ሰምሮ የቆመ ህዝብ ነው የተደራጀ በመደራጀቱ ምክንያት ደግሞ ወዳጅ ጠላቱን ለመለየት የሚያስችል አይዲዮሎጂካል መሰረት የያዘ ቢያንስ ጠላት ሲል ደግሞ ሲገመግም ሲተነትን እሴቶች አሉት ክብሮች አሉት ከታሪክ የሚያጣቅሳቸው ከራሱ ኤክስፒሪየንስ የሚያጣቅሳቸው ከልምዱ የሚያጣቅሳቸው ሁሉ ነገሮች አሉት ያ ስለሆነ አግዞናል I'm proud to be የዛ ህዝብ አካል የዛ አመራር አካል መሆኔ ደግሞ እንዳልኩሽ ነው ምንድነው ዩኒክ ነገሩ ምናምን ብለሽ ከሌሎች አንፃር ማነጻጸር ስለማልፈልግ የራሱን የትግራይን ህዝብ ኳሊቲ ብቻ ነው ነገርሽ ያፈልኩ ቢያንስ ባርነትን አልቀበልም ሲል የቀለድ አይደለም የምሩ ነው
ቢያንስ ለነጻነቴ ራስን በራስ ለማስተዳደር መብት ይቆማለሁ ሲል የቀለድ አይደለም ይላይስሙላ አይደለም የምሩን ይሄ ህዝብ ነው በዛ ምክንያት ነው እነዚህን ነፍሰ ገዳዮች ማንበርከክ የሚችልበት ድል ይፈጠር የሚሉታል መልካም ምናልባት አሁን የዚህ የትግራይ ህዝብ አካል ነው እንግዲህ በተለያዩ ዓለም ሀገራት የሚኖሩ ተጋሩ ዲያስፖራዎችም እንግዲህ ያሳዩት ለትግራይ ህዝብ ድምጽ ሆነው እየተፈጸመ ያለበትን ግፍ ረሃብን እንደ ጦር መሳሪያ አስገድዶ መድፈር እንደ ጦር መሳሪያ እየተጠቀመ መሆኑን የኢሳያስም የአብይ መንግስትም ለዓለም አቀፍ ማህበረሰብ ከማሳወቅ አንፃር የነበራቸው ጠንካራ የሆነ በዲፕሎማሲውም በህዝብ ግንኙነቱም በሌላም የተገኘው ድልስ እንዴት ያዩታል ያው የትግራይ ህዝብ አካል መሆኑ እዛው ውስጥ ነው ማለት መኩራት ካለብሽ በፓኬጅ ነው የምትቆረው የትግራይ ዲያስፖራ የትግራይ ህዝብ አካል ነው እኔ አንድ መልእክት ብቻ ነው ማስተላለፍ ፈልገው ምንድነው ዳራትን ነፍተ ማየት ይችላል የትግራይ ዲያስፖራ የታገልክለት ህዝብ ድምጹን ያሰማለት ህዝብ እንቅልፍ አጥተ የታገልክለት ድምጹን ያሰማለት ውርደቱን አላይም ብለህ በሁሉም መድረክ የተዋገተለት ህዝብ ጠላቶቹን አንበርክኳል ብቻ ሳይሆን እንዳይመለሱ አድርጎ ይቀብራቸዋል ሶል ይርችናፕ ልክ በትግራይ ህዝብ እንደኮራው ሁሉ የትግራይ ህዝብ አካል ሆነ የትግራይ ዲያስፖራም ያኮራኛል ይሄም ጀራ ማለት ነው መልካም አሁን ስለ አብይ አህመድ አቅም እናንሳ ያለበት ቁመና እንግዲህ አቶ ጌታቸው እርሶም እንዳነሱት በተደጋጋሚ ያው በአውደ ውጊያው ላይ ክፍለ ጦሮቹን እንደ አዲስ ያው እንደማደራጀትን ባንለው እንደ አዲስ ግቡ እየተባሉ እየመጡ አላማውና ግቡ ያልታወቀለት ጦርነት ህግ ማስከበር ነው ጁንታው ተቀብሯልኮ እንዲህ ብሏልኮ በሚሉ በተለያዩ ምክንያቶች ወደዚህ ጦርነት የተማገደው የሰራዊት ብዛት ምናልባት የአሉላ አባነጋን ዘመቻ የመጨረሻውን እንኳን ብናነሳ ከ30 እስከ 40 ሺህ የሚቆጠሩ ወታደሮች ከጥቅም ውጭ ሆነበት ዘመቻ ነው የነበረው ቀረርቶና ፉከራው ደግሞ አሁን እየቀጠለ ነው ያለውና አጠቃላይ ቁመናው እንዴት ይገልጹታል የአብይ አህመድ ሰራዊት ቢባል የለም የአብይ አህመድ የህልም ሰራዊት አለ ቆቦ እስከ ወልዲያ ባለው ኢንጌጅመንት አዙ ስፒክ ከጨርጨር እስከ ጭፍራ ሚሌ ባለው ኢንጌጅመንት በሁሉ መቅጣጫዎች ከማይጸብሪ በፊት እንባ ማድረ ፍየልዋ ዲማ ይጽጸለም ተጠቅላላ ማይጸብሪ ይዘሽ አደርቃይ ዛረማ የሁሉ አለ የሚባለው ኃይል ተሰብስቦ ከጥቅም ውጭ ሆኗል ማለት አለኝ የሚለውን ሰራዊት ለምሳሌ የዚህ የደቡብ ግንባር ከወሰድሽ ካሰለፋቸው 30 ታንኮች አካባቢ ተቃጥለው 17 ይመስለኛል ታንኮች 18 ታንኮች ምድፎቹ ለቁጥር የሚታክት ነው በሰራዊታችን እጅ ወድቀዋል ኮረም ባላ አላማጣ ሜዳ ነው ወጋ ምታረግም ያው ግራካሱ ከተሸነፈ ወይ ሚሸሽ ነው የሚኖረው ከዛው ውጭ ብዙ ትርጉም የለውም መግባት የመጀመሪያ የትግራይ እናቶች ስም የተሰየመው ኦፕሬሽን ሲካሄድ የአሉላ አባነጋ እንዳልሽው ነው ከ40 ሺህ በላይ ከተገቡት ዋናዎቹ የሚባሉት ኃይሎች እዛ ላይ ነው የደቀቁት ዋና የሚባሉት የቀሩት ደግሞ እዚህ ላይ ነው እያለቁ ያሉት ኢንክሉዲንግ አየር ወለድ ኮማንዶ የሚባል የሪፐብሊኩ ፕሬዝዳንት አጃቢዎች ጦርነት ውስጥ ገብተው ማለት ያው ትልልቅ ቆመና ስላላቸው የተለየ ለውጥ የሚያመጡ ስለሆኑ አይደለም የሚመጡት የሚሞቱት ሞተው የሚማረኩት ተማርከው የኦሮሚያ ልዩ ኃይል የምናምን ሚሊሻ ምናምን ባል ቀደም ላልኩሽ ኮረማካይ ጓንዴ እኔ ትልቁ ችግር ገጥመኝ የነበረው የውጭ ሚዲያ ሲጠይቁኝ ከባድ ማለት ያው ኋላ ቀር መሳሪያ ምናምን ትያለሽ ጓንዴ አሁን ለምሳሌ በእንግሊዝኛ ምንድነው የምትይው ማንም አያውቁም ማንም ሊያውቁ አይችልም
ያቱ ከ500 ዓመት በፊት የነበረ ጠመንጃ ያዙ ሰዎች ምን ተብሎ እንደተነገራቸው ከበሬዎች ናቸው ማረስ ነው ያለባቸው አብይ አህመድ የጥሞና ጊዜ ለትግራይ ሰጠው አለ ውሸቱን ነው በኃይል አስገድደን አስወጥተነው የወጣውን የተረፈው አምልጦ አፋር የገባለ ተከታትለን ምን ጨርሰውን እንጨርሳለን ብለን ወክረናል ናቱ ተመልሶ የትግራይን ህዝብ ማስፈራራት አይችልም ይወጣ በ10 ደቂቃ ገባለው እሱ አይቻልም ትግራይን እናት ማስፈራራት የሚያስችል አቅም ማንንም ሰው ሊኖረው አይችልም አሲምፕላዛ አማራን ወጣት እንደገና ሊያስጨርሱ አገኙት ሀገር ብቻን አገኘው ያምሮ ህሙም መሆኑ ነው እንጂ አላማጣ በያዝ ራስን አጠፋለሁ ካለ አላማጣ ላይ እንኳን ቼክ ይደረግ ሊል ይችላል ወልዲያ ከተደረሰ በኋላ ምንድነው የሚለው ወልዲያንም ያደነው ኃይል የለም ነግርሻለሁ እሱ የተወለደበት አካባቢ ሲያዝ ምን ሊል ነው ያ አካባቢ የተያዘው በወታደር ብቻ የሚጠበቅ ስለሆነ ነው ቆቦ ሲገባ ዞብል ሲገባ ራማ መንደፈራ የኛ ሰራዊት ሲገባ ቆቦ ሲገባ ሮቢት ሲገባ አዋሪ ሲገባ ህዝብ ለምን በደስታ ተቀበለው ማለት እልል ሚላለ ግን ቢያንስ በእንጀራው በሚስቱ በመሬቱ በማንም የመጣበት ሰው የለም ይሄን አውቋል እነዚህ ሽፍቶች ትግራይ ህዝብ ላይ ብቻ አልነበረም የዘመቱት እነዚህ ሽፍቶች እሱም ላይ ነው የዘመቱት ሱጣው የትግራይ ሰራዊት ጠብ ከነዚህ ሽፍቶች ጋር ነው ምንም የሚያጠያይቅ ነገር የለም አገኘሁን ላድን ብሎ መንገድ ላይ የቆመ የሮቢት አርሶ አደር አላየሁም መማረክም አያስፈልግም እነዚህ ሰዎች ከነጠመንጃቸው ወደ እርሻቸው እንዲመለሱ ማድረግ ነው ለትግራይ የሰጠውን የጥሞና ጊዜ ለማራ አርሶ አደር መንሳት ምን ፈልጋ አልሰጠም እንዳልኩሽ ውሸት ነው ግን ተመልሶ የአማራ አርሶ አደርን ጓንዴ ይዘህ ግጠም ይላል በታንክ ያልቻለውን ሰራዊት አማራ አርሶ አደር በኦሮሞ አርሶ አደር በአፋር አርሶ አደር አርብቶ አደር በሶማሊያ አርብቶ አደር በእነዚህ ሁሉ አይችልም ሰራዊት የሚባል የለውም አብይ አህመድ የቀሩት አጃቢዎቹን አሁን ዛሬ አሁን በመነጋገርበት ሰዓት አሁን አየሮልን ሪፐብሊካንና የሚባሉት የትሪት የሚመስል ያሻንጉሊት የሚመስል ጠመንጃ ያዙ ሰዎች ይህ አይነት ቀልድ መስሏቸው ወጊያ እየገቡ ያለቁ ነው አሁን አብይ እና የሱ ጋንግ የሽፍታ ቡድን የያዙት ነገር ድሮ መንግስቱ ኃይለማርያም ያሰለቸን ቀረርቶ የሽፍቶች የገሌ አገር እንዴት ጣላት ይደፍረዋል የሚል ፉከራ ያሰሙ ዳቦ ቆሎ ያሰሩ እናቶችን ያምታቱ የኔ ምክር አብይ ሰራዊት የለውም የቀሩትንም ለቅመን እንጨርሳቸዋለን የቀሩትንም በተደራጀ መልኩ አሁን ሁርሶ አስገባ በ3 ቀን ስልጠና አወጣለሁ ሊል ነው ከአርሶ አደር ልጆች ካጠበለን መድፍ ተኩሰን እንበትናቸዋለን የተበተኑት ወደ ሀገራቸው እንመልሳለን የትግራይ እናት ላይ የምትተኮስ አንድም ጥይት እንዳትኖር አድርገን እንሰራለን ያብይ እንጀራ ያምታቱ መኖር ከሆነ ያምታታ መኖር ይቀጥል ሲፈልግ የሚቀጥልበት ቦታ አምታቶ የሚልካቸው ወጣቶች ግን የትግራይ እናትን የትግራይ ሴትን ኤልሳን እናቷን አክስትሽን ልጆችሽን ማስፈራራት ማይችሉበት ደረጃ ላይ እናደርሳለን እሱ ነው የኛ አብይ ሰራዊት አለው ወይም መሟገት አልፈልግም ለቅም ሚሊዮን ማሰለፍ ይችላል አሁን ሚሊዮን ምን ማለት ነው ሚሊዮን የሚያሰልፈው ለምን አላማ ነው የሚሞተው የትግራይ እናት ለመድፈር የትግራይ ገበሬ ሞፈርና ቀንበር ለመስበር ይሄ ኮዝ ሆኖ ያውቅ ይሄ ፍትሃዊ አላማ ሆኖ ያውቅ አገኙ ተሻገር ሁመራለው የሚለው መንግስት ሁመራ የኔ ነው ብሎ ሲፎክር ሁመራ ትራክተር ዘርፈው እርሻ አቃጥለው ነው የሚመለሱት ሶላካቸው ፋኖች ወዘቶች እንጂ ሀገር አገራችን ነው ስለዚህ እናቆየዋለን ብለው ልማት ላይ ሲሰማሩ አልታየም መኪኖች ተዘርፈው የትግራይ መንግስት መኪኖች የግለሰቦች መኪኖች ተዘርፈው ጎንደርና ባህር ዳር ትግራይ ታርጋ ወደ አማራ እንቀይራለን ብለው በይፋ ማስታወቂያ ሰርተው
ሲሸወቸው የኖሩ ዘራፊዎች ናቸው እነዚህ ዘራፊዎች የአማራን ህዝብ ይወክላሉ የአማራ አርሶ አደር ከዚህ ዘረፋ ሌላው ይቀርና ከዚህ ዘረፋ ምን ደረሰው ምን አገኘ ሶሲዋሹ ነው አብይ አህመድ ሰራዊት የለውም ሰራዊት የሌለው ስላልፈለገ አይደለም ሰራዊቱን ብዙዎቹ ክፍለ ጦሮች ልንገርሽ ምስራቅዝ ትግራይ ውስጥ ነበር አሁን ከጨርጨር እስከ ጭፍራ ምስራቅዝ ነው ሙሉ በሙሉ ይደመሰስ ነው አሁን የቀረውን ማለት ነው ሰሜን እዝ ነበር ትግራይ ውስጥ ወልዲያም ውስጥ ሰሜን ምዕራብ እዝ ትግራይ ውስጥ ነበር ምዕራብ እዝ ተንቤን ይዋጋ ነበር ደቡብ እዝ 20ኛ ክፍለ ጦር 11ኛ ክፍለ ጦር የደመሰስናቸው የጭላ አድ ዒሸር የደመሰስናቸው እንደዚህ የሻዕቢያ 80% ኃይል ትግራይ ውስጥ ነበር እነዚህ ተሰባስበው ከአማራ ልዩ ኃይል ተብሎ በጣም ነው የሚያሳዝነው ቴዎድሮስ ብርጌድ 2 ሰዓት አልተዋጋም ወደ 9 ሻለቃ ነው 10 ሻለቃ የያዘ ብርጌድ ነው በእንትን ማይተቹ ማጣይ ቴዎድሮስ ብርጌድ እንዴት ነበር ባላ ነበር ወግየው ዛካያን አዛዥ ጠይቀው የቴዎድሮስን ስም ከማራከስ በዘለለ ምንም ቁም ነገር አልሰሩም 2 ሰዓት አልተዋጉም ሸሽቶ ሚልክ ብርጌድ ይላል በላይ ዘለቀ ብርጌድ ይላል እዚህ ግባ የሚባል ልጅ ህፃናት መግደል ነው ቁም ነገር አድርገው የሰሩት ይሄ እነዚህ አማራ ነው ክላሉ የአማራ አርሶ አደር በእነዚህ መደምሰስ ምክንያት እልል ነው ማለት ያለበት ለምን ይጨነቃል የአማራ ህዝብ ቁጭት ሊሆን የሚገባው ይሄ ሁሉ አቅም ይሄ ሁሉ ጉልበት ለርሻችን በኋላ ለማዳበሪያ በኋላ ለልማታችን በኋላ ብሎ ነው ሆነ ያለበት እንደዛ ነው የሚመስለኝ ሰሜን ወሎ ያየሁት ሰሜን ጎንደር አሁን ከአደርቃይ ጀምረሽ ያሉ አካባቢዎች ላይ ያየነው ነገር የሚያሳየው የአማራ ህዝብ የነዚህ ሸቃጮች አላማ አራማጅ አይደለም የሚል ሰራዊት የለውም ሰራዊቱን ተመላልሶ ሞልቶ በአዲስ ሪክሩት ሞልቶ ይልከዋል ራሱን ጨርሰናል የቀሩት ክፍለ ጦሮች የተወሰኑ ክፍለ ጦሮች ምዕራብ ምናምን ወለቃ ሊኖሩ ይችላሉ አላውቅ አሁን ሰዎች ከጨምሮ ልዩ ኃይል ሁሉም አይነት የፎከረ ይመጣል የኦሮሚያ ልዩ ኃይል የሚባሉ ተኩስ ሳይለማመዱ ነው የመጡት ፎርጋል ሴክስ ተኩስ ጦርነት የሚሳቅበት ይሹ አይደለም ከአንዳንዴ መሳቅም ትገደጃለሽ ምንድነው የሚሰሩት እነዚህ ሰዎች ለአንድ ሰው ኢጎ ሲባል ስንት ወጣት ነው መርገፍ ያለበት አብይ አህመድ ሰራዊት የለውም ሪፐብሊካን ጋርዱን የመጨረሻ አጃቢዎቹን ገለን ስንጨርስ ነው የሚያምነው ይሄ ችግር ስለዚህ ኢትዮጵያ ህዝብ ነው አሁን መልክ ለአብይ አህመድ አይደለም አብይ አህመድ ይሄን ያቋል ደመቀ መኮንን አሳምረው ያቋል አገኘው አሳምረው ያቋል የኔ መልክ ኢትዮጵያ ስንት ጊዜ ነው ልጆችን እየላክ አድራሻቸው ሳይታወቅ ያለው የሚመጡት ገበሬዎቹን ሰሜን ወሎ ሰሜን ጎንደር በግልጽ የኛ ሰራዊት ተሰጠው መመሪያ እስካልተኮሰ ድረስ ያርሶ አደር ጠመንጃ አትንጠቅም ነው በፍጹም አነካ ጠመንጃ ተሸክሞ ዞር ባህሉ የሆነ ህዝብ ደም ብለን ጠመንጃ ምናስተው ሰው አይተናኮል ሰው ከተናኮለ ጠላት ሆናል ማለት ነው ሰው ጉዳዩ የአማራ አርሶ አደር ጋር የተደረገ ጠብ አይደለም ካፋራ ህዝብ ጋር የተደረገ ጠብ አይደለም ከነዚህ ሽፍቶች ጋር የተደረገ ጠብ ነው እነዚህ ሽፍቶችን ህይወት ዘራለሁ የሚል ኃይል ተደራጅቶም ሳይደራጅም ህይወት አይኖርም ዳትማቻ ከነሽ ከዛውጭ አብይ አህመድ ዝም ብሎ ነው የሚያናፋው እዞቹን በሙሉ ካስጨረሰ በኋላ አሁን የእናት ሀገር ዳር ድንበር እና ይባላል ለላላዊነት ላይ የተጋረጠ ትግራይ ሌላ ሀገር ነው እንዴ ያው ሌላ ሀገር እንዲሆን ገፍታው ያደርጉት ነው አቃለው ግን ጋዛውን ባለው ደረጃ ዓለምም አያቀንም እንደ ሀገር አርጎ እሱ ቢሆን ለድንበር እነዚህ አይነት ነውረኞች I'm proud እንኳን ይሄን ጸረ ህዝብ ሰራዊት ይሄን የአብይ አህመድ አጀንዳ የሚያራምድ ሰራዊት እነ ብርሃኑ ጁላ ወተደርና የሚባል ትንሽም የነበረቻቸው ወቀት ጠፍታቸው ያንድ ተራ እብድ ትዕዛዝ እየተቀበሉ ህዝብ ሲያስጨርሱ ወጣት ትርጉም የሌለው ወጣት ሲያስጨርሱ ቀይ ኮፍያ ስላለበት ጥሩ ተዋጋ ያወጣው አንድ ሰው
እንደውም ለኢላማ ምን ነው የሚሆነው እና እነዚህን አርገው ያስጨረሱ ሰዎች አሁንም አያፍሩም ብዙ ወጣቶችን እየመለመሉ እየወጡ ከተማ አስተዳዳሪ ምናምን ይክልል አስተዳዳሪ እንደውም ወደዛ ልመጣ ነበር ቀጥሎ የነበረው ጥያቄ ምንድነው አሁንም ያው እየቀሰቀሱ ነው ያሉት ያሰስ ፕሮፓጋንዳው ቀጥሏል ያው በሉዓላዊነት ላይ የተጋረጠ አደጋ ነው ያው የትግራይ ህዝብም ጠላት ነው የሚለውም ነገር አለ ህወሓትም በአማራ ህዝብ ላይ ሂሳብ አወራርዳለሁ በኢትዮጵያውያን ላይ ሂሳብ አወራርዳለሁ ብሏል እንደ መቀስቀሻ ነው እንደ ማሳሳቻ ፕሮፓጋንዳ ነው እየተጠቀሙበት ያለውና አጠቃላይ እዚህ ጋር ያለው ነገር ሂሳብ እናወራርዳለን የሚለው ነገርስ ምንድነው ግልጽ ቢሆን ሂሳብ ማወራረድ እናወራርዳለን እና ተጠራጣሪ ሂሳብ ማወራረድ ብዙ ጊዜ ነው ካልኩት ነገር ጋር ነው የሚነጻጸር ያያዘው መሰለኝ አማራ ልሂቃን የሚል ጀነራል ኤክስፕሬሽን አለ አብዙ ሰው የተማረ ሁሉ የአማራ ልሂቅ አድርጎ ራሱን ይቆጥራል የአማራ አርሶ አደርን ህይወት ለመቀየር የሚታትር የአማራ ልሂቅ የኔ ጓደኞች አሉ ማቃቸው ከነጤንነታቸው ያሉ ትልቅ ሰዎች በጣም ማከብራቸው ሰዎች ስም መጥቀስ አደጋ ላይ እንዳልጥላቸው ይያል ከልባቸው ለአማራ ህዝብ የሚጨነቁ ጓደኞች አሉ ስለ ህዝባቸው የሚያስቡ በዴፊኒሽን የአማራ ልሂቅ ምትው ውስጥ ያሉ የሚመስሉ እነዚህ ሰዎች አይደሉም የአማራ ህዝብ ጠላቶች እነዚህ ሰዎች አይደሉም የትግራይ ህዝብ ጠላቶች ተስፋፊው ልሂቅ ነው መርሃቤቴ ተወልዶ መርሃቤት የሚወስድ መንገድ ከተሰራ በእንጀራው የሚመጣበት የሚመስለው አዲስ አበባ ገብቶ ለጃዝማች ተብሎ ሊሆን ይችላል ለጃዝማች ልጅ ተብሎ ሊሆን ይችላል የሚኒስትር ልጅ ተብሎ ሊሆን ይችላል ያወራጃ አስተዳዳሪ ልጅ ተብሎ ሊሆን ይችላል ድልድይ ሰብሮ ሳይሰራው አቶ ሰው ከመጣ ይቃላ በእንጀራው ሊመጣበት ብሎ አስቦ ለብቻው ትምርቱን ተምሮ እንደንትን ሲያናፋ የነበረ ሰው ራሱን እንዳድራጊ ፈጣሪ ሲቆጥር የነበረ ሰው ተመልሶ የአማራ ህዝብ ወኪል ሆኖ ሲፎክር ታያለሽ በእንጀራው የመጣበትን ኃይል የኔ ጠላት ነው ብሎ እንደማስቀመጥ የአማራ ህዝብ ጠላት ነው ብሎ ማስቀመጥ ይፈልጋል ስለኔ የአማራ ተስፋፊ ልሂቅ ምልሽ ሁሉን ነገር ለብቻው ይዞ ነሰሰር ለአማራ ማለት አይደለም ባይዘው ብዙ አሉ ከተለያየ ህብረተሰብ ክፍል ተወጣጥተው ከተለያየ ብሔር ከተለያየ የትግራይ ተወላጆችም አሉ የዚህ ልሂቅ ተስፋፊ ልሂቅ አስተሳሰብ በሽታ ወራሾች ሆነ ይሄ ያልነበራትን ግሎሪ ኢትዮጵያ አንስቶ አውርቶ አይጠግብም ግን ኢትዮጵያውያን ወደ ግሎሪ እንዲመጡ ወደ ታላቅነት እንዲመጡ ለማድረግ የሚያስችል የአርሶ አደርን ህይወት የመቀየስ ስራ አይሰራም ያየው መሬት ስለወልቃይት ሲዘፍኑ የአማራ ተስፋፊ ልሂቅ ስለ ወልቃይት ህዝብ አያወራም ለመሬት ነው ሰሊጡ ምናምን ነው የሚልሽ ቅቤው ሰንጋው ነው የሚልሽ የአማራ አርሶ አደር ስለ ሰንጋ ስለ ሰሊጥ ለማውራት እድል ሳይሰጠው ኑሮ እንዲቀየር የተሻለ ነገር እንዲኖር እድል ሳይሰጥ ራሱ በፈጠረው የህልም ዓለም ራሱ በፈጠረው ተረት ውስጥ ገብቶ የተፋፊነት ህልም ይዞ የኢትዮጵያን ስልጣን ብሔር ብሔረሰብ የሚባል ነገር አልሻም አልፈልግም ብሎ ብሔር ብሔረሰብ ብላችሁ ጣጣ ውስጥ ከተታችሁን ስለዚህ ሁሉም አማርኛ ተናገር ሁሉም ያበሻ ቀሚስ ትለብስ ሁሉም አይ ዶንት ኖ የሆነ ነገር ታርግ ብሎ ባንድ መዝሙር ልትዘምር ይፈልጎ ልዩነት የሚመስል ሲያይ ካልደፈጠጥኩ የሚል ማለት ነው ይሄ ልሂቅ ዋና ጠላት አርጎ የፈረጀው ቲፒኤልኤፍን ማጥፋት ይችላል በፈለገው መንገድ የትግራይን ህዝብ ነው ጠላት አርጎ የፈረጀው ኢትዮጵያ ራሷ ነው አደጋ ላይ ጣለው ይሄ ልሂቅ ይሄ ተስፋፊ ልሂቅ ሁመራ በትግራይ እጅ መሆኑ በህግ የተወሰነ ነው ብለን አስበን ሺያማራ መሬት ነው ብለን እንውሰድና ሁመራን ለማስመለስ ጦርነት ነው የሚሻለው ፍርዴት መሟገት ነው የሚሻለው ሁመራን ለማስመለስ ሁመራን ብቻ ሳይሆን ኢትዮጵያን እንዳገር ካላጠፋሁ እንቅልፍ አይወስደኝ የሚል ኢሳያስ አፈወርቂ ጋር መስራት ነው የሚቀለው ወይስ ይነስም ይብዛም ኢትዮጵያዊ ነው ከሚል ደብረጽዮን ጋር መስራት ነው የሚቀለው ይሄ ልሂቅ እኔ ከሞት ሰርዶዋ ይቃብቃል ሚል ተስፋፊ የአማራ ልሂቅ ነው ይሄ ልሂቅ ኢትዮጵያን አፍርሷል ይሄ ልሂቅ አብይ አህመድን ፍሮንት አድርጎ አብይ አህመድ እንደዚህ አይነት ሶፊስቲኬትድ አእምሮ የለውም
የረባ ትምህርት የተማረ ሰው አይደለም በጫጫታ በሆይ ሆይታ እናቴ ነገረችኝ ያለውን ትንግርት ተግባር ያደርጋል ብሎ ንጉስ ለመሆን የሚታተር ሰው ነው ኦኬ ይሄንን ይዘው ይሄ ልሂቅ ትግራይን ባጋጣሚ አይደለም መድፍ ድንገት ሲተኩስ እኔ ላይ ሲያነጣጥር አይደለም ትምህርት ቤቴን ያፈረሰው እኔ ላይ ሲያነጣጥር አይደለም ትራክተሮችን ይዘርፉ እኔ ላይ ሲያነጣጥር አይደለም ክሊኒኮችን ያወደመው ሆስፒታሎችን ያወደመው ኤርትራ በቀደምለት ልዩ ሆስፒታል አቋቋሙ ነው ያልከ ትግራይ በተዘረፈ አያፍሩም አፍረ ከነዚህ ሰዎች ከሆነው የሳቁ የተሻላችሁ ወንድሞቻችን እናንተ ናችሁ because ትግራይን ለማንበርከክ የትግራይን ህዝብ ለማንበርከክ በሚደረገው እንቅስቃሴ ኢትዮጵያም ቢሆን ትፍረስ ዋናው ዓላማ የትግራይን ማንበርከክ ነው የሚል ተስፋፊ ልሂቅ ነው ይሄ ጠላት ከሰራው ስራ አንፃር እህቶችን ደፍሯል እናቶችን ደፍሯል ገለዋል አሰጋቷል ከዚህ ልሂቅ ጋር ሂሳብ ማወራረድ ማለት የኔ የሚላቸው እናቶች መድፈር ማለት አይደለም ከባህላችን ውጭ ነው ከመርሃችን ውጭ ነው ከእሴታችን ውጭ ነው ከዛ በላይ ነን ከባህር ዳር ስለመጣ ከመንዝ ስለመጣ ከጎንደር ስለመጣ ከተጉለት ስለመጣ ተጉለት ሄዶ ህፃናት መድፈር ሊሆን አይችልም ይሄ ወንጀል ነው የነሱን ብልግና የመድገም ነገር አይደለም ሂሳብ ማወራረድ ማለት የትግራይ ታርጋ ያለው መኪና በይፋ አገኘው ተሻገር በሚያቀው ልክ ጎንደር ወደ አማራ እንቀይራለን የሚል ቢሮ ተከፍቶ የግለሰብ ንብረት እኔ የግል ንብረት ልብሴን ወስደውብኛል ልብሴን አስመልሳለሁ ለል ነው ልብሴን ነው ወሰዱት ጫማዬን ነው ወሰዱት ቴሌቪዥን ነበረኝ ለዛ ማለት አይደለም በስርዓት በዲዛይን ሲስተማቲክ በሆነ መንገድ ትግራይን ህዝብ ሻመት ወደ ኋላ ለመመለስ ባረጉት እንቅስቃሴ ላጠፋት እያንዳንዱ አጥፋት ሂሳብ መክፈል መቻል አለባቸው ኦፍ ኮርስ እናወራርዳለን አትጠራጠሩ ይሄንን ቀሽም ሀገሩንም ህዝቡንም የማይወድ በጥላቻው ታውሮ የራሱ ወገን ሊሆን ይገባ የነበረ ህዝብ ለማጥፋት የተንቀሳቀሰን ኃይል መቀመቅ ካላወረድን ምኑን በሰላም እንኖራለን ሂሳብ ማወራረድ ማለት ይሄ ኃይል ተመልሶ እንዳይነሳ ማድረግ ማለት ነው የአማራ ህዝብም ጭምር ከዚህ ኃይል ነፃ እንዲወጣ ማድረግ መቻል ማለት ነው የአማራ ህዝብ ራሱን በራሱ ነፃ ማውጣት አቅም ያለው ህዝብ ነው ጊዜና አማራ ህዝብ ነፃ በማውጣት አዋክናለሁ ብያለሁ ተገቢም ስላልሆነ ይሄ ልሂቅ የሰራት ከኤርትራ ኃይሎች ጋር ሆኖ የሰራት እያንዳንዱ ወንጀል ኢንች ባይ ኢንች መወራረድ ይኖርባታል ይሄ ማለት ለፍትህ መቅረብ ያለበት ለፍትህ ይቀርባል ሪስቶር መደረግ ያለበት ፍትህ ሪስቶር ይደረጋል ነው ያልኩሻለሁ የተዘረፈ ንብረት መመለስ መቻል አለበት ያልኩሻለሁ ይሄንን ያምታታል አገኘው የሰው ትራክተር ዘርፎ ዘመዶቹን ካከበረ በኋላ ከኤርትራውያን ጋር ሆኖ ያገር ንብረት ዘርፎ ወርቅ መዳብ ነሐስ ጋር ነው ሁሉም ዘርፎ ራሱንና ወገኖቹን ካከበረ በኋላ አብይ አህመድ ይሁን ሁሉ ሰርቶ አገር ካዋረደ በኋላ ሂሳብ እናወራረድን ያሉ ነው ተጠንቀቁናል ሂሳብ እናወራረዳለን የአማራ ህዝብ ጋር ምናወራረደው ሂሳብ የለንም ጠብ የለንም እንደፈረስ የአማራ ህዝብ ጋር ምንም እናወራረደው ሂሳብ ነው የአማራ ህዝብ እንደማንኛውም ተበዳይ ነው ልጆቹ አላግባብ 2-3 በውሸት የተገደሉበት ህዝብ ነው እኔ ነግሬሻለሁ ኤቭሪዌር አይ ጎ ሰራዊት ጋር ስለዚህ በጣም የሚያሳቅቀኝ የሞቱ ወጣቶች ማየት ነው የራሴ ልጆች የራሴ ወንድሞች ሞተው አይቻሉ ተሳቀቅ ያቃ የሚሰማሽ ስሜት እነዚህን ሞት ለመበቀል የሚያስችል ግድያ በፈጸምን ማለት ይሆን ነበር እኔ መሆን ይገባው ነበር እኔ ስሜት ነው ምንም ማያውቁ ህግ ማስከበር ተብለው የመጡ ትንንሽ ልጆች 19 ዓመት 18 ዓመት ልጆች መተኮስ ማያውቁ ፉል ሎድ ይዘው ማለት ነው ከመንዝ ከተጉለት ምን ብለው እንደሚነግራቸው እግዚአብሔር ነው የሚያውቀው ከዚህ ልሂቅ ጋር እኔ ብቻ አይደለሁም የአማራ ህዝብ ሂሳቡን ማወራረድ መቻል አለበት ለምን እንወሻሻለን አማራ ህዝብ ጉያውስ መወሸቅ አንችል ማንፈቅድለትም ኦሮሞ ህዝብ ጉያውስ መወሸቅ አንችል አንፈቅድለትም የመግደል ዘመን አንድ ጥይት እስኪቀራቸው ድረስ እናንበረካቸዋለን ያን ሰዎች አሁን መጥቶ አንድ ጥይት እስኪቀር ድረስ እንዋጋለናል የማን ጥይት እስኪቀር ቆቦ ይደጠይቁ ሮቢት ይደጠይቁ ያስጣል ነው ጠመንጃ የለም
አደርቃ ሄደው ይጠይቁ ያስጣልነው የገበሬ ጠመንጃ አይደለም ከነ ጠመንጃው ስራውን መስራት ይችላል እርሻውን ማረስ ይችላል ሞፈሩን አልሰበርንበትም ቀንበሩን አልሰበርንበትም ነው ከአማራ ገበሬ ጋር ምናወራረደው ሂሳብ የለም ከአማራ ጤነኛ ልሂቅ ጋር ምናወራረደው ሂሳብ ምን አገባው አርሶ አደሩን ህይወት ሊቀይር የሚፈልግ የአማራ ወጣት የአማራ ምሁር አብሬ እሰራለሁ አብረን ከኖርን ሰየው ካልኖርን በጎረቤቶች ሆነን የምንኖረው ወንድማቾች ሆነን የምንኖረው ምንም የሚያሳቀቅ ነገር የለም ስለዚህ ተጠያቂነት እናመጣለን ኤግዛክትሊ ከዚህ ሽፍትነትን እንደሞያ ከቆጠረ ኃይል ጋር ግን ሂሳብ እናወራርዳለን ፎር ሞመንት መጠራጠር የለብንም አገኘው ለፍርድ ካላቀረቡ ደመቀ መኮንን ለፍርድ ካላቀረቡ በምን ስሌት ይቆማል ህፃናትን አስገድሎ ህፃናትን አስጨፍጭፎ ጀነራል ገሌነኝ ብሎ አገር አስጨርሶ ሲፎክር ሲፏልል በየመድረኩ እንደ ኮሜዲያን ሲያብጠለጥን የነበረ ብርሃኑ ጁላን ጋር ሂሳብ ካላወራሩ ብርሃኑ ጁላ የአማራ ልሂቅ ተስፋፊ ልሂቅ መጫወቻ ነው ስራ ማስፈጸሚያ ነው ስለኔ የአማራ ተስፋፊ ልሂቅ አካል ነው ብርሃኑ ጁላ ወደ እንትና እንግባ አብርሃም በላይ የሚባል እንከፍ ትግራይን በጊዜያዊነት አስተዳደራለህ ነው ወዝቶ ተብሎ መጥቶ ይሆነ ነገር ያደረገ የአማራ ተስፋፊ ልሂቅ መጫወቻ ነው ሙሉ ነጋ የአማራ ተስፋፊ ልሂቅ መጫወቻ ነው ለኔ የአማራ ተስፋፊ ልሂቅ ከሂሳብ እናወራለን ስል ሙሉ ነጋንም ጭምር ነው ማወራለን ዮሐንስ መንገግ ማን ነበር ስሙ ዮሐንስ ጀራ ሌላ ቀጣፊያ ባለቀ ሰዓት ላግዝ ሁሉ ፈልጋለሁ ይል ነበር እንደዚህ አይነት በሽተኞች ጋር ሂሳባችን እናወራርዳለን እዚህ ላይ ኑቅ ጥርጣሬ መኖር የለበትም እዚህ ላይ ጥርጣሬ መኖር የለበትም ታዲያ እንዴት ነው ተጠያቂነቱን ማምጣት የሚቻለው መጀመሪያ የሚተኩሷት ጥይት እንዳትኖር በማድረግ ነው ስለዚህ ኢትዮጵያ ዝም ብለህ መፋታትም ካለ ዝም ብለሽ አትፋች ያኮረፈ ባል ያኮረፈች ሚስት ናት ዝም ብላ ሻንጣ ይዛም ተወጣው ሻንጣ ይዞ የሚወጣ ባል ነገር የለም ኢትዮጵያን ለመገንባት የትግራይ ህዝብ ከማንም ባላነሰ ከማንም እኩል ምናልባትም ከማንም በላይ ሰርቶ ኢትዮጵያ ጉዳይ እኛንም ያገባ ነው ምንም እንትን ማለት እኮ የለበትም ስለዚህ ሀብት ክፍፍል የንብረት ጥያቄ የካሳ አሁን ንብረት ላይ ሀብት ላይ አይደለም አሁን ይሄ ያልኩሽን ተስፋፊ ልሂቅ ባህሪ መወረስ የለበትም መሆን ካለበት ስርዓት ባለው መንገድ ነው መሆን ያለበት ኦኬ ስርዓት ይሄ ኃይል የኢትዮጵያን ፊውቸር በሚመለከት መዋየት ካለብን ይሄ ኃይል ሂሳቡን መክፈል መቻል አለበት ተጠያቂነት መኖር መቻል አለበት ትግራይ ስለተፈጸሙ ወንጀሎች የኤርትራ መሪዎች ተጠያቂዎች መሆን አለባቸው ሁሉ ከዚህ የሚመነጭ ክርክር ነው በተጠያቂነትም እናረጋግጠው በመጀመሪያ ደረጃ የሚተኩሷትን ጥይት የሚፎክርባትን ጉሮሮ ላንቃ በማዘጋት ነው መጀመሪያ እሱን ያደርግን ነው ቀጣዩን ስንደርስበት ምን ነው የዛሬ አንድ ወር አብይ አህመድ ሰራዊቱን ከመቀሌ አሸሽቶ ሲያወጣ ከተመታ በኋላ የጠያቂው ማን እንደሆነ የተኩስ አቁም ጊዜያዊ አስተዳደሩ ጠይቆ ተኩስ አቁም ማስቀመጡን ይፋ አድርጎ ነበር እሱን ተከትሎ ደግሞ ዓለም አቀፍ ማህበረሰቡ ያው ድርድር እንዲካሄድ ፍላጎት ስለነበረው የትግራይ መንግስት ቅድመ ሁኔታዎችን አስቀምጧል ታዲያ ከዚህ በጦር ወንጀለኝነት ከሚፈረጅ ኃይል ጋር ምን አይነት ድርድር ነው ሊደረግ የሚችለው እንዴትስ ተፈጻሚ ይሆናል ይህ ድርድር ተቀባይነት እንዳለው በይፋ ባይገልጽም ማለት ነው ወይ አብይ አህመድ ፎጋሪ የሚባል ሰው ነው ባይለኛ ፎጋሪ ውሸት ምናምን አይገልጸውም በደንብ የሚሰሙ ሰዎች አሉ ኖቤል ሁሉ ሸልሞታል ቢፎከሩ አብርሃም እጁ የተንቀጠቀጠ የሰላም ምንድነው ተኩስ አቁም በመሳት ወደዚህ ብላዛት ላይ መሸሽ የፈለገውን የተወሰነ ኃይል እንኳን ቆርጠን አስቀርተው ቀጥቅጠናል ወድፎች አስቀርተናል ያመለጣል ዋናው ውጊያ እንዳልኩሽ ከየጭላ ጀምረሽ እስከ አግበ አንደው እስከ ግጅት ባለው መስመር ውጊያ ትልቅ ውጊያ ከሄድ ነበር ዋናው ሰራዊት ያ ነው እስከተመታ በኋላ እዚህ አካባቢ ያለው ዝም ብሎ የተጎሰበሰ ኃይል አንዳንዴ ጋራ ይወጣ ምሽግ ቆፍራለሁ ሲል ነበር ፖይንትለስ ነው ወደረስንበት ኤንዌይ ሳያመልጥ ነው የደረስንበት አብይ ፌስ ሴቪንግ ነገር ነው አሁን በዛን ሰዓት ምንድነው የጥሞና ጊዜ ነው ወዘተ የሚለው የጥሞና ጊዜ ለትግራይ ህዝብ
ያው እሱ ጨዋታ ነው የሆኑ ቀሳውስት አሉ በሱ ዙሪያ ምክር የሚመክሩት የሆነ ቃል ተናግረህ ብዙ ሰው ያሳምናልና ማለት እንጂ አሁን ይሰራል አይሰራም ነገር ግን ጥሞና ጊዜ የሰጠው ያለበት በዛ ግርግር ድንገት ተኩስ ቆቆመ ሰራዊት ለማሰልጠን እድል ይኖረኛል በሚል ነው እኛ ያኔ አሳምረና አውቀናል 8 ሙሉ ክፍለ ጦሮች ተደምሰዋል the best የሚባሉት በቃ የቀሩት ማለት ነው ለምሳሌ ከአግበስ ከፊናሯ መጨረሻ ያካሄድ በነበረው ከላሊበላ የመጣ ኮማንዶ ሳይቀር ሁሉ ነው በቃ ለወሬ ነገር የተረፈ ነው ቀደም ያልኩሽ አዛዥ በቃ አለ የሚባል ሰው ካለ ለወሮታን ከፍላለን ብለን አናውን ሳርጋለኝ በቃ በዛ ደረጃ ነው እና እዛ ውስጥ ያስተባብረ የነበረው ሰው በጣም የሚተማመንበት ተርኮት ነበር ያው ህዝቡን አሳልፎ የሰጠ ሌላ የዚህ አካባቢ ተወላጅ ነው የነበረው ሚቻላቸው ሞክረዋል ኮምፕሊትሊ ከጨዋታው ውጭ ሲሆን እዛ ውስጥ ሜካናይዝድ ክፍለ ጦሮች ነበሩን ማለት ክላሽና መትረየስ ብቻ ያዙ ሜካናይዝድ ክፍለ ጦሮች ነበሩ ማለት የሰው ኃይል አላቸው ግን ሜካናይዝድ ክፍለ ጦር ተብሎ ግን ሜካናይዝድ እንትን አልነበረ የላቸው ሶ በአንድ ቀን 4 ሜካናይዝድ ክፍለ ጦሮች ነበሩ እንትኑ ሲጠናቀቅ በቃ ሙሉ አቅም ኦልሞስት ያላቸው ከታንክ በስተቀር መድፍ 23 107 ሚሊ ሜትር ሮኬት መልቲፕል ሮኬት ላውንቸርስ ዶሽቃ ምናምን ይሁን አንዳንዶቹ 5 ዶሽቃ የነበረው አንድ ኮር 120 በአንድ ጊዜ የገባለ አንዱ አርሚ ከነበረው 30 ምናምን ዶሽቃ በአንድ ጊዜ 200 ምናምን 300 ምናምን ይህ ሁሉ በእንትን የተፈጠረው ስለኛ ጦርነቱ ኢሴንሻሊ ያን ያብቁታል ኢሴንሻሊ ማለት ውጊያዎች ይኖራሉ ግን ጦርነት በሚባለው ደረጃ ያን ያብቁታል ብለን ነው ደመደምነው ሄዶ የጥሞና ጊዜ የፈለገው እንደገና ሌላ የአማራ ወጣት የኦሮሞ ወጣት አምታቶ ታላቁ ሀገር ተጠራለች ኢትዮጵያ ታላቅ ናት በብልጽግና መንገድ አይቀርም እመኑኝ ምናምን የሚያጨበረብረው ነገር አለ በሳ ይዞ ደግሞ 1-2 ወር ለመግዛት ነበር ያሰበው ኢሚዲየትሊ ያደረገው ምንድነው ስልክ አጥፍቷል ባይዘው ባንክ በሙሉ ገንዘብ ተሰብስቦ ይዘው ለመውጣት ማለት ነው አንተ ነበር ስለደረስንበት ነው እሱንም መውሰድ ያልቻለው ኢንፋክት በኔ እምነት እዚህ አካባቢ ያሉ ባንከሮች የትግራይ ተወላጆች ብቻ አይደሉም የሌላ አካባቢ ተወላጆችም አንኤቲካል ነው የህዝብ ሴቪንግስ አንድ የሽፍታ ቡድን ወሮበላ ቡድን ህወሓትን ለማንበርከክ በሚል ጠቅላላ ገንዘብ በጆኒ ያጭኑ በአንቶኖቭ የሚወስድበት እድል መኖር የለበትም ብለው ስለተባበሩም ጭምር ነው ወደረስንበት ላይ ያደርጋል ቻለ ኢንተርኔት ዘግቶ ኮሙኒኬሽን ጠቅላላ ዘግቶ የአየር ትራንስፖርት ዘግቶ ትግራይ ውስጥ ሸቀጥ እንዳይገባ ነዳጅ እንዳይገባ ሁሉ ነገር አድርጎ ሰላም የጥሞና ጊዜ ሰጥቻለሁ ገበሬ ራስ ማረሻውን የሰበረበትን ሞፈሩን ቀንበሩን ያቃጠለበትን ገበሬ የጥሞና ጊዜ ራስ እንደዚህ አይነት ክሩል ቀልድ ከአብይ መጣ ከገሌ መጣ ተቀባይነት የለውም ሰው መደረግ የነበረበት ነገር ማድረግ ነበረበት ሆት ፐርሱት የተከተልነውን ኃይል በተከተልነው ልክ ማስገባት ነበረብን አረግ ኤቭሪ ስኩዌር ኢንች የትግራይ መሬት ነፃ ማውጣት አለበት አሁንም ይቀራል ኤርትራ እጅ ያለ መሬት አለ ነፃ እናወጣዋለን ቅንጣት መጠራጠር የለበትም ያን ስናረግ ከሰው እኛኮ ለሰላም ጊዜ ሰተን ተዘናግተን የሚባል ጨዋታ የለም የአማራ ልዩ ኃይል የሚባለው የሚኒሊክን የቴዎድሮስን የበላይ ዘለቀን ስም ያስጠፋ የሚውለው ኃይል የራሱ ያለውን መሬት በቋንቋ እንኳን አይግባቡም አማርኛ አይሰማም አልልሽም ራያ የአማርኛ ቢነገራል ይሰማል ምንም እንትን የለውም ያው እንችም እዛው ስለሆነች እኔም አውቃለሁ አማራ ናችሁ ይያሉ ግራም ያጋባ ነገር የሰጧቸው ሰዎች የነሱ እንዳልሆኑ ያውቁ በዛ መልኩ አይደለም አማራ ህዝብ ጋር ጠብ የለው የራያ ህዝብ አማራ ህዝብ ጋር ጠብ የለው ከማንም ህዝብ ጋር ጠብ የለው በፍቅር መኖር የሚችል ህዝብ ፍቅር የሚኖር ህዝብ የገቡ ይሄን ካላል ሲያሰቃይ ነበር የአማራ ልዩ ኃይል ነኝ የሚል ዋጋለሁ አለ ፌደራሉ እንደውም ፈሪ ነው ብሎ ፎከር ጀመረ ኦኬ መመታት ነበረበት የትግራይ እናቶች ለማስፈራራት ነው ሌላ ቁም ነገር የለውም በተግባር ታየ
የፌደራል ኃይል የሚባለው መጣ ቆቦ ባላ በርተክላይ ብዙ ሁሉ ቀጠመ የምንማርከውን የመረከን አብዛኛው ሚሊሻ ግን እየበተንን ቀጠለ አሁን ምትዩ የጥሞና ጊዜ ትግራይን አንቀሽ ልገላችሁ ሌላ አማራጭ ፈቀዱልኝ ብለሽ ሞት የሚፈቅድ የትግራይ ህዝብ የለም ቅድም ያልኩሽ ነው መንበርከክ የሚባል ነገር እስናት በትግራይ ህዝብ ዲክሽነሪ ውስጥ የለም አሲምፕል አዛ ሶ እሱ በጽሞና ጊዜ በሚል ስም በላፕቶፕስ በሚልካቸው ተላላኪዎች በእናብርሃም በእናገኙ ያስወራው ወሬ አይደለም እናገኙ ደግሞ መልሰው ሳቦታጅ ያደርጋሉ ኖ እንዋጋለን አንድ ጥይት እስኪቀር ድረስ ራሴን አጠፋለሁ ቴዎድሮስ ሆናለሁ ማይልሶ ቴዎድሮስ መሆን ብቻ ነው ያልቻሉት ለማንኛውም በዚህ ደረጃ የምናረጉን ማረቅ ቀጠልን ከዛ ኋላ ያለው ሶስት የጥሞና ጊዜ አይደለም የማያመጡት ኃይል የለም ሶ በአፋር ሞከሩ አሁን በብዙ ቦታዎች መሰረታዊ በሚባል ደረጃ የፌደራሉ የክልል ልዩ ኃይል የሚባሉትም ድምጽ ማጣቸው ጠፍቶ ግን ካኖን ፎደርስ መላክ አያቆም ማለት አይደለም አሁን ሎፕሳይድ ጠበንጃቸውን ነጥቀናቸዋል መድፎቻቸውን ወስደንባቸዋል ታንኮቻቸውን ወስደንባቸዋል ብረት ለበስ ተሽከርካሪዎቻቸውን ወስደንባቸዋል አቃጥለንባቸዋል ሶ የጽሞና ጊዜ ካንታቪት ቦዞይስ የትግራይን ህዝብ የእርዳታ እህል እንዳይደርሰው ድል ያቃጠልሽ ድል እየሰበርሽ ሲሸሹ በእግር እንደምን ሄድ ያቃሉ ምንኩም ያሳሰው ነገር የለውም ጸለምት እንዳንይዝ የማይጸብር እንዲል ሰብረው የማይጸብር ድል በእግር እንደምንሻገሩ ያቃሉ መድፎቻችን እንዳይሻገሩ ፍላጎት አላቸው ግን ዋናው ፍላጎታቸው የእርዳታ እህል እንዳይደርስ ነው ምክንያቱም ዓለም አቀፍ ማህበረሰብ ተጽዕኖ አድርሶም ጭምር እርዳታ አፋር ክልል ውስጥ ባደረግነው ውጊያ አንድ መንገድ የጥቃት ኢላማ ነበር ምክንያቱም ከመንገድ ጋር የራቀ ነው ውጊያ ሲካሄድ ነበር መርጠን ነው የተዋጋነው ግን WFP መላክ የነበረበትን ምግብ እንደ መላክ መንገድ ላይ አግደው መድፍ እየተደበደብን ስለሆነ አንልክም የትግራይ ህዝብ ማስራብ ነው ትግራይ ህዝብ ኮሙኒኬሽን እንዳይኖረው የትግራይ ህዝብ ታሪክ እንዳይወራ የትግራይ ህዝብ ገድል እንዳይወራ የትግራይ ህዝብ ስቃይ እንዳይሰማ ይሄን የዘጋ ኃይል ስለ ሰላም ለማውራት ምንም ሞራል የለውም ሶ ይሄንን ሰላም ያሉ ሰዎች ራሱን ሰላም በሉት እንደዚህ አይነት ሰላም አይሆን እንደዛ የሚባል ነገር የለም ሶ የተክሷቁም ብሎም የወሰደው የዓለም ማህበረሰብ ብዙ የለም ወዲያው ነው የገባቸው የዩኤን ሲሸሹ የመጨረሻ ወታደሮች የዩኤን ተቋማት የነበራቸውን የቪሳት ቨርቹዋል ሳተላይት ኮሙኒኬሽን ኢኩዊፕመንቶች ነቅለው ነው ሄዱት ማይወስዱትን አቃጥለው ነው ሄዱት አንቶኒዮ ጉተሬሽ የዩናይትድ ኔሽንስ ዋና ጸሐፊ አቢ እንደው ችግር ገጥሞት ነው እንጂ የአማራ እንትኖች አበላሽተውበት ነው እንጂ ምክንያቱም እሱ እንደዛ ነው የሚለው ማሮቹ አበዙት እንጂ እኔኮ ደህና ሐሳብ የነበርኩና ነው የሚለው እንጂ ሪፎርም ማይንድ ነው ብሎ የሚያምን ሰው ነው ግን የዩኤን ኦፊሶች እንትን ነቅሎ የሚወጣን ሰራዊት የሚያዝ ሰው የሪፎርም አጀንዳ ሊኖረው ይችላል እኔ በኔ ግምት አንቶኒዮ ጉተሬሽ አሁን እንደዛ ብሎ ያምናሉ የሚል እውነት የለኝም የሚያምኑ ከሆነም ዝም ብሎ የዋህነት ነው የሚሆነው ለማንኛውም ሰላም የሚባል ጨዋታ ነው የነበረው እኛም በዚህ አልተሸወድንም ወሰድ ያለበትን እርምጃ መውሰድ እንቀጥላለን አይ ቅድመ ሁኔታዎች ስላቀረባችሁ በየው ቅድመ ሁኔታዎቹ በመንግስት በኩልም በይፋ የተሰጠ ምላሽ የለም አው ቅድመ ሁኔታዎች እኮ የትግራይ ህዝብ ከምንም ነገር በላይ ሁሉም ነገር በሰላም እንዲያልቅልህ ነው አንድ ወጣት is one too many አንድ የትግራይ ህዝብ ደህንነት ሲባል የሚሰዋ አንድ ወጣት ባይኖር መርጣል ነው በሰላም ቢያልቅ ደስታውን አልችልም በሰላም ማለቅ ያለበት ነገር ስለ ሰላም የምር የሚጨነቅ ሰው ቢኖር በሰላም ቢያልቅ ደስታውን አንችልም በሰላም ነው ማለቅ የነበረበት ጉዳዩ በሰላም ቢያልቅ እንሸነፋለን የሚሉ ወገኖች ስላሉ ነው ሶ በእኛ በኩል ክፍት ነን ያለው በቃ ያቀረብነው ምክንያት ቅድም ያልኩሽ ዝርዝር ነገሮች የአየር ትራንስፖርት የሸቀጥ እንቅስቃሴ ነዳጅ ይሁን ሁሉ ገድበሽ የእርዳታ እህል ገድበሽ ዘግተሽ ጉሮሮን አንቆ የትግራይ ህዝብ ጉሮሮ አንቆ ስለ ሰላም ነው መዘመረው ካለኝ አልሰማም ስለዚህ መጀመሪያ ይሄን እናሳየኝ ነው ያልኩ ያለው ቢያንስ ተኩስ እንዳቆም ዲስከሽን ውስጥ ልገባ ከሆነ እነዚህ ነገሮች አስቀድመህ ንገረኝ አሳይ ይሄነው በደብቆሽ አይደለም በይፋ አይ እንደዚህ እኮ አረግ ነበር ግን አታሳፍሩኝ የማርያም መንገድ ስጡኝ የሚባል ነገር መኖር የለበትም በይፋ በትግራይ ህዝብ ላይ በይፋ የታወጀ ጦርነት በይፋ ነው መቆም ያለበት
በሚስጥር መቆም አይችልም የትግራይ ህዝብ ላይ ታወጀ ጦርነት and በይፋስኪ ቆም ድረስ ቢቻል በሰላም ካልሆነ በመድፎች እና በታንኮች ለማስቆም እንገደዳለን ማለት ነው እንግዲህ የኢትዮጵያ ሁኔታ ትግራይ ውስጥ ጦርነት ነው ያለው ሶማሌና አፋር ጀምረዋል ጦርነት ኦሮሚያ ላይ ያለመረጋጋቶች አሉ ቤንሻንጉል በተለያየ መንገድ ግጭቶች አሉ የግብጽ ሁኔታ አለ ሱዳን 80 ኪሎ ሜትር ገብታ ያለችበት ሁኔታ ነው ያለው ግን እነዚህ ሁሉ ነገሮች ሲታዩ የኢትዮጵያ ጣፈንታ እንዴት ነው የሚታየው ያለው አሁን በጣም ከባድ ነው ኢትዮጵያ ጣፈንታ ምንድነው የሚለው ላይ አሁን ምንም ራሴንም ሌላውን ሰው የሚያረካ መልስ መስጠት አልችልም ኢትዮጵያ ብሪንክ ላይ ነው ያለችው ማለት ቋፍ ላይ ነው ያለችው ቀደም ያልኩሽ ተስፋፊ አማራ ሊቅ ሁመራ በትግራይ እጅ ሲሆን አገር ይጠፋል ኤርትራ ገብቶ ሲያመስገን አገር ትድናለች ብሎ አምኖ ጦርነት ለኮሰ አብይ አህመድ ይሄን እንጀራ ብሎ ስልጣኑን ለማቆየት የሚያስችል ሽርክና ከነዚህ ሰዎች ጋር ጀመረ ኢትዮጵያ ውስጥ በሁሉም ቦታ እሳት አለ ይሄን እሳት የማጥፋት ማጂክ እኔ አሁን የለኝም ዋሻለሁ ቢያንስ ግን አብይና ጓደኞቹ አሁን የያዙት ፖለቲካል አሬንጅመንት ለዚህ ሀገር ሰላም ብቃት ያለው ምላሽ ለመስጠት አቅም አለው ብዬ አላምንም ይቻል ሁሉም የፖለቲካ ኃይሎች የሚነጋገሩበት ነገር መኖር ይችላልበት ግን እዛ ላይ ብዙ ዱዌል ማድረግ አልፈልግም እሱ በእኛ እንደ አማራር በዚህ ጉዳይ ላይ እንነጋገርበት ጉዳይ ነው አንዳንዱ ሰው አዲስ አበባ መግባት ህልም ፍላጎት ምናምን እውነት ለመናገር አዲስ አበባ ከመግባት የሚከለክለን ኃይል አለ ብለን እናምነው ማለት ኖር የለውም ቀደም ያልኩሽ ኤላይም ብራጊንግ ፍስትሩ ይላሉ አሜሪካ አልነገርኩሽም መሰለኝ ለነገሩ ጀምሬው ማለት ጉራም የሆነው እውነት ካልሆነ ነው ማለት ጉራ አይደለም እነዚህ ሰዎች የትግራይ እናት የሚያፈራሩበትን ጠበንጃ ለማስጣል የሚያስችል እርምጃ ስንወስድ ድንገት ስናሳድዳቸው እንጦጦ ከደረስን አንደርስም ብዬ ተስፋ አደርጋለሁ እንሄዳለን እንችላለን ሰው አዲስ አበባ መግባትና ያለ መግባት የፍላጎትና ያለ የመፈለግና ያለ መፈለግ ጉዳይ ነው ግን ደግሞ ኃላፊነት ይሰማል ይሄ ሀገር እንዲገነባ ከማንም በላይ አስተዋጽኦ አድርገናል ያምናል ዝብሎ ይሄ ህዳሴ ግድብ የዋን መጫወቻ ባይሆን መርጣለሁ የህዳሴ ግድብ ዝም ብሎ ቀፎም ቢሆን መዳን ካለበት እንዲድር ፈልጋለሁ የትግራይ ተወላጆች በአሁኑ ሰዓት ትግርኛ ተናጋሪዎች ስለሆኑ ብቻ እና ዳነች አበቤ ወጥተው የሚያወሩት እኔ ሀፍረት ነው የሚሰማኝ ከነዚህ ሰዎች ጋር አንድ ሊደርሺፕ መድረክ ላይ የነበርኩ መሆኔ ራሱ በጣም የሚያስደንግጠኝ ፈቅደን ብናኖራቸው ትላለች አዳነች በዚህ ደረጃ የሚያስቡ ሰዎች ናቸው ኢትዮጵያን ያስተዳድራሉ ፈቅደ የትግራይ ተወላጆችን ፈቅደን ብናኖራቸው ጁንታው አሸነፈ ብለው ሲጨፍሩ ያድራሉ ገና ይጨፍራሉ ምክንያቱም ሞር ስለሚያሸንፍ እነሱ ጁንታ የሚሉት የትግራይ ህዝብ ስለሚያሸንፍ ምንም ጥርጣሬ የለውም ሶ በዚህ የሚጨፍር ሰው ጋር ይጨፍራል ገና ግን ጉዳዩ የመጨፈር ያለመጨፈር ጉዳይ አይደለም እነዚህ ሰዎች ኢትዮጵያዊነት ምንድነው የሚመዝኑት ሰው ያሳስበኛል ከሚሊየን በላይ የትግራይ ተወላጅ ሌላው ስለአማራ አልጨነቅም አልሽም ስለአማራ አጨነቃለሁ ለኦሮሞ አጨነቃለሁ ከሚጨነቅለት አመራር አለው በዛ ደረጃ ኦቨር ኢንቨስት አላረግም በዚህ ጉዳይ ላይ መልካም ምኞት ብቻ ነው ገልጽ የምችለው ቢያንስ ከ1.4.5 ሚሊዮን አካባቢ በላይ የትግራይ ተወላጅ አለ ታትሮ ለፍቶ መኖር የሚፈልግ በማንነቱ ምክንያት የነ አብይ አህመድ አሽከሮች እንደፈለጉ የሚያሳድዱት እንደፈለጉ የሚያሰቃዩት ህዝብ እንዲኖር አልፈቅድም አገኘው ተሻገርኩ ትናንት ሲናገር ሰምተሻል የህዝብ የኦሮሞ ጠላት ነው የህዝብ ሰዎች ተሳስቶ አይ ቡድን ለማለት ነው ይላሉ ፍሮይዲያን ስሊፕ ይባላል ነው ሆድ ያባውን በቅል ስለሚያወጣው ነው በቅል ብቻ ነው ጥላቻም ከበቅል በላይ ያናክራል አብይ አህመድ እነዚህ አረሞች ይላል ማን አረም እንደሆነ ይታያል አብይ ነው አረም እዚች ሀገር ላይ በቀል አረም አብይ ነው አገኘው ኢትዮጵያ ሁኔታ ያሳስበናል ምንም ጥያቄ የለም ይሄን ጉዳይ ለመፍታት የሚያስችል
ዝም ብሎ ጀነራል ዲያሎግ ወዘተ የሚመስል ካለ ኃጢያት ነው ብለና ነው መሆንም ያለበት ነገር ነው። የኔ ስጋት እነዚህን ቅድም እንዳልኩሽ ክላሻቸውን ለማስጣል አዲስ አበባ እንዳንገባ ነው። የሚከለክለን ኃይል የለም ብይሻለሁ። የኔ ስጋቴም መሰለሽ አሁን ምንድነው የሸክላ ሱቅ ህግ የሚባላል አሜሪካኖች ፖተሪ ባርን ሩል የሚሉታል። ሸክላ ሱቅ ውስጥ ገብተሽ ስትነካኪ ከተሰበረ የራስሽ ይሆናል ወለ ከፍለሽ ነው ተወጪው ማለት ነው። ኢትዮጵያ ማዳን ካለበት የትግራይ ህዝብ የቲፒኤልኤፍ የትግራይ መንግስት እዳ እንዲሆን አንፈልግም። ሁሉም ኃይሎች ሁሉም ኢትዮጵያ መዳን አለባት። ኢትዮጵያን መዳን አለባቸው እንጂ አሁን ኢትዮጵያ እንደ ሀገር የማስቀጠል እሱን ኋላ የሚነሳ ነው የሚሆነው። በእኔ በኩል እዚህ ላይ እንትን አፒታይትም የለም ማለት አቅሙም የለኝም። ኢማጂን ማድረግ ይከብደኛል። ግን ቢያንስ ኢትዮጵያውያን አላስፈላጊ ጣጣ ውስጥ የሚገቡበት ሁኔታ መቆም የለበትም ብሎ ማለት ከሁሉም ኢትዮጵያዊ ቢያንስ አሁን ባለበት ደረጃ ዳቦ ቆሎ የሚቆሉ ለሰራዊታችን ምናምን ድል እንዲያደርግ ምናምን የሚቆሉ ሴቶች የት ነው የምትልኩት ተብሎ መጠየቅ መቻል አለባቸው። ቀድሞ የላካቸው ልጆች የት ደረሱ ብሎ መጠየቅ መቻል አለባቸው። ሁሌ የምጠይቀው ጥያቄ ነው። ስንት ሰው እንደረገፈ ቃል 3 የኢትዮጵያ ሰራዊት 3 ጊዜ ደምስሰናል በ8 ወር ውስጥ 3 እጥፍ ሰልጥኖ የሚመጣ የሚያልቅ በመጀመሪያ ዙር ያለቃል ቤተሰብ የለውም። ሰውን መጠየቅ በጋራ መጠየቅ የሚያስችለን ነገር መኖር ይችላል አለበት። ቢያንስ ቅድም እንዳልኩሽ ግን የትግራይን ህዝብ ደህንነትና ህልውና ለማረጋገጥ የሚያስችል ማንኛውንም እርምጃ እንወስዳለን ስንል ሰላምንም ጨምሮ ተቀምጦ መወያየትንም ጨምሮ እናደርጋለን ማለት ነው። ለትግራይ ደህንነት የሚያዋጣው ኢቭን ከሰይጣን ጋር መነጋገር ነው ተብሎ ከታመነ አይመስለኝም ማነጋገርበት ምክንያት የለም። ያ ማለት ግን እነጋገራለሁ ግን እዋጋለሁ አንቀሃለሁ ግን እንወያይ ከሚል ሰው ጋር ዝም ብለን ለጨዋታ ብለን እንቀመጥ ምክንያት የለም። በግልጽ መታወቅ መቻል አለበት። ዓለም አቀፍ ማህበረሰቡ አሁን ያለውን የኢትዮጵያ ሁኔታ ምናልባት ከመፍራረስ ለመታደግም ያለውን ቀውስ ከመፍታት አንፃር ምን ቢደረግ ነው የሚሻለው? እኔ በዚህ ላይ ዱዌል ማድረግ ብዙ አልፈልግም። የዓለም አቀፍ ማህበረሰብ ጥሩ ስራ የሰራው ማጋለጥ መቻሉ ነው። ሪፎርመር የምናምን መሪ ምናምን ብለው ኖቤል የሸለሙት ሰውዬ ነፍሰ ገዳይ መሆኑን ማጋለጥ መጀመራቸው ትልቅ ነገር ነው። ግን በቂ አይደለም። ይሄ ሰው እና አመራሩ ይችን ሀገር ያፈረሱት ከኢሳያስ ከሆነ እነሱ መሆናቸውን ከአማራ ተስፋፊ ልሂቅ ጋር ሆነው ይችን ሀገር እንዳፈረሷት መቀበል መቻል አለባቸው፣ ማየት መቻል አለባቸው። ኢትዮጵያ is too big to fail አሉ። ኢትዮጵያ ማለት ስለ ኢትዮጵያ ደማቅ ቪዥን ነበሯቸው ከሚባሉ ሰዎች ነው ራሴን መቆጠረው ይነስም ይዛ ይሄንን ህልም ዳሽ የማድረግ ስራ ነው ያልሰራሁም። ቲፒኤልኤፍ አልሰራም፣ የትግራይ ህዝብ አልሰራም። ትግራይ ህዝብ የሚቻለውን ለኢትዮጵያ ደምቷል። እነዚህ ስብስብ ሀገር እያጠፉ እንደሆነ መጀመሪያ መቀበል መቻል አለበት ዓለም አቀፍ ማህበረሰብ። ስለዚህ ኢትዮጵያ እንዳትፈርስ መጠየቅ ያለበት እነዚህ ሰዎች ናቸው እንጂ እኛ አይደለንም። እንዳልኩሽ ኢትዮጵያ ህዝቧ ቢያንስ አላግባብ እንዳይሰቃይ አሁን ከሞተው ወታደር በላይ አሁን ከሞተው አላግባብ ከሞተው ሚሊሻ በላይ እንዳይሞት የሚያስችል ስራ እንሰራ ከሆነ መጀመሪያ የተጠያቂነት ኢሹ መኖር አለበት። እነዚህ ሰዎች መጠየቅ መቻል አለባቸው። እነዚህ ሰዎች አሁንም ሌላ 10 ሺዎች ሌላ 100 ሺዎች ለመማገድ የሚያደርጉት እንቅስቃሴ በስሙ መጠራት መቻል አለበት። የትግራይን ህዝብ እንደ ህዝብ ለማጥፋት የሚያደርጉት እንቅስቃሴ አቅም አጥሯቸውም ጭምር ሰራዊታቸው ተደምስሶም ጭምር አላቆሙ። ደም ማቃባት ነው የሚፈልጉት። በሺዎች የሚቆጠሩ የትግራይ ተወላጆች በቋንቋቸው በማንነታቸው ምክንያት በየሰፈሩ እየታሰሩ ነው። ሱቆቻቸው እየተዘጉ ነው። መሽረፈት ምንድነው መወልወያ ማራገቢያ የሚሸጡ የትግራይ ተወላጆች ይሄም ንግድ ሆኖ ይሄም እንጀራ ሆኖ እየተከለከሉ እንዳይንቀሳቀሱ እንደ ህዝብ ለማጥፋት የሚደረገው እንቅስቃሴ ፎርሙን ቀይሮ በአውሮፕላን በታንክ የተሞከረው ሙከራ በትግራይ ህዝብ ጉልበት ስለተቀለበሰ እንደገና እየቀጠለ ነው። ይሄንን ለማስቆም ድፍረቱ ሊኖራቸው ይገባል። ሌላው ከዛ በኋላ የምንነጋገርበት ነው የሚሆነው። ዓለም አቀፍ ማህበረሰብ እውነት መናገሩን መቀጠል ለዛ ለተናገረው እውነት የሚመጠን እርምጃ መውሰድ መቀጠል መቻል አለበት። ያን ካረገ እነዚህ ሰዎች አሁን ምንድነው የሚያደርጉት መሰለሽ
በሚስጥር ነው ወይ ይሉሽና ምቻል ከመሰላቸው ልክ ቁማር ቤት ማለት ነው ቁማር የመጨረሻው ሙከራ ባለችኝ ነው የምትጫወቹ በ100 ብር ትጀምሪና ይተበላሽ በሺህ ብር እናርገው ታያለሽ ተበላሽ ትሄጂ እሺ በ10,000 የመጨረሻ ያቀረችኝ በ10,000 አለች በጣም ይታልሽ በ10,000 ነው ያቀረሽ ሚሊዮን ተበልተሽ ሊሆን ይችላል 10,000 ዲፈረንስ መታመጣት ትመስል ግን ፍራስትሬሽኑ ራሱ 10,000 ተጨማሪ ከመበላት በዘለለ ምንም አያደንሽም ሱራቢ ገብቶበት ያለ ጣጣ የአማራ ተስፋፊ ልሂቃን ገብቶበት ያለ ጣጣ የመጨረሻዋን 10,000 ለማስጨረስ የሚያደርጉት አሁን የሚያሰጋው 10,000 አይደለም የነሱ ቁማር 10,000 ብር አይደለም የሚያስይዙት የኢትዮጵያን ህዝብ የኢትዮጵያን ዕጣ ፈንታ ነው ያሳያዙ ያሉት ባለችኝ የሚሉት በኢትዮጵያ ዕጣ ፈንታ ነው እየተጫወቱ ያሉት ነው ኖ መባል መቻል አለባቸው ዓለም አቀፉ ማህበረሰብ ድርሻው ውሱን ነው የኢትዮጵያ ህዝብ ግን ኖ ዳቦ ቆሎ የምትሰራናት ልጆቿ ዳቦ ቆሎ ይዘው የት ነው የሚሄዱት ይሄዱስ መች ተመለሱ እነዚህ ጥያቄዎች ማንሳት ተራ ጥያቄዎች ማንሳት ወጣቱ ስራ አለ ተብዬ ሄጄ ነገሬ ተቆርጦ አይኔ ጠፍቶ ተመልሻለሁ እድለኛ ሆነ የማረክነው መልሷል እድለኛ ሆነ የቀሩት ሴት ገቡ ማዳበሪያ ሆነ ቀሩ እዛ ደረጃ የሚታይ ስም እንኳን አያተርፉም ይሄን መጠየቅ መቻል አለበት ሰውን እጁን በማን እጅ ነው ያለው በኢትዮጵያ ህዝብ እጅ ነው ኢትዮጵያ ህዝብ የሆነ ነገር አረጋል ብዬ አይደለም ዋናነት እኛ ምን እናረጋው እናረጋለን አንድ ክላሽ የትግራይን እናት የትግራይን ህፃን ማስፈራራት ወደማይችልበት ደረጃ ማድረስ ነው የምንፈልገው ከሰሜን ይሁን ከደቡብ ከምስራቅ ይሁን ከምዕራብ ይሄ ስጋት መኖር የለበትም ስጋቱ እንዳይኖር ለማድረግ የሚያስችል ስራ መስራት እንቀጥላለን ለዛ ነው ትግላችን ያልቆመው የምንወስደው መሬት የለም የምንመኘው ወንበር የለም የምናድነው ግዙፍ ፕሮጀክት የለም ትልቁ ፕሮጀክታችን በጣም ግዙፍ ፕሮጀክት የትግራይ ወጣት የትግራይ ልጅ የትግራይ ህፃን የትግራይ እናት የትግራይ አባት ደህንነት በተሟላ ሁኔታ እንዲረጋገጥ ማድረግ ነው ያን ካረግን በኋላ የትግራይ ህዝብ በራስ ድል በራስ የወሰን መብቱን ባልተሸራረፈ መልኩ ኤክሰርሳይዝ ያደርጋል ያን የሚወስነው ውሳኔ በጸጋ እንቀበላለን ያሁኑ ኃላፊነታችን ግን ከምንም ነገር በላይ ደህንነቱ ለአደጋ ተጋልጦ የነበረው ደህንነቱ ሾች የከፈልንበት አላግባብ የከፈልንበት የትግራይ ህዝብ የትግራይ ወጣት የትግራይ ህፃን የትግራይ ሴት የትግራይ እናት ደህንነት እንደገና በእነዚህ ሽፍቶች አደጋ ላይ የማይወድቅበት ሁኔታ እንፈጥራለን ይሄን ለማድረግ የሚያስችሉ ስራዎች አፋር ማድረግ የሚያስፈልግ ከሆነ እናረጋለን ኢልባቡር ያደርሰናል የሚል እምነት የለኝም ግን በአዲስ አበባ መሄድ አንፈልግም በዛ ስሌት ከሆነ ግን ቴሪቶሪ ኢሹ አይደለም የቴሪቶሪ ጉዳይ አይደለም ስለዚህ የትግራይን ኢንተረስት ለማስጠበቅ የሚያስችሉ ማንኛቸውም ስራዎች እንሰራለን ዓለም አቀፉ ማህበረሰብ ይሄንን በደንብ መረዳት መቻል አለበት ምን ካረገ ትልቅ ስራ ሰርቷል የሚኖርታል መልካም አቶ ጌታቸው ረዳ ለሰጡን ሰፋ ያለ ማብራሪያ እጅግ አድርጌ አመሰግናለሁ አመሰግናለሁ መልካም ተመልካቾቻችን ከህወሓት ስራ አስፈጻሚና ከሴንትራል ኮማንድ አባል አቶ ጌታቸው ረዳ ጋር የነበረን ቆይታ ይህን ይመስላል ስለተከታተላችሁ እናመሰግናለን መልካም ምሽት ይሁንላችሁ